አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የከማል ወሎ ዩቱብ ቻናል ተከታታዮች ሰላም፣ ፍቅር፣ ጤና በያላችሁበት ዓለም ዳርቻ ተመኘው። ይህ ከማል ወሎ ነው። ከማል ወሎን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ሰሞኑ መናፈሻ በሆነው በሰሞኑ ጉዳይ እኔም የራሴን ሀሳብ ለመስጠት ብቅ ብያለሁ። እናንተ ይህንን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ዛሬ የመጣሁት ሰሞኑን መናፈሻ በሆነው እና በሚራገበው ወሬ እኔም የራሴን የሆነ አስተያየትና ሀሳብ ለመስጠት ብቅ ብያለሁ። ምንድን ነው ካላችሁኝ፣ በሀና ጉዳይ ሀና ላይ የተፈጠረው ነገር ብዙዎቻችንን ልብ ሰብሯል፣ ብዙዎቻችንን አንገት አስደፍቷል። ፈጣሪ መፍትሄውን ይፍጠርላት። ሁላችሁም ሃይማኖታችሁ ጸሎትና ዱዓ አድርጉላት። ነገር ግን እሷ ሶሻል ሚዲያ ተጠቃሚ ስለሆነች ይህ ሁሉ ተጽዕኖ ፈጣሪ ቲክቶከር ሰብስባ ድምፅ እንዲኖራት ተደረገ። በሷ ቦታ ያሉ ሰዎች፣ በሷ ቦታ ያሉ እህቶቻችን ልክ እንደሷ እስረኛ ሆነው የተቀመጡ ስንት አሉ። ለነዛ ማን ነው የሚጮህላቸው? ለምሳሌ አንድ ሰው እህቱ ወይም ደግሞ ሚስቱ በእንደነዚህ አይነት ሰዎች ተይዛ ታዋቂ ቲክቶከር የሆነውን ወንድሜ እባክህ እንደዚህ ነው ብሎ የኔ ቢጤ ሄዶ ቢያናግረው መልስ የማይመልስለት። ገብቷችኋል? እያንዳንዳችሁ መስራት ካለባችሁ ወይም ደግሞ ማድረግ ካለባችሁ ለሁሉም ነው እንጂ ቲክቶከር ስለሆነ ብቻ ወይም ደግሞ ፌመስ ስለሆነ ብቻ ልትሰሩ አይገባም። ለምሳሌ ዛሬ ሀና ታውቃ በሀና ጉዳይ ይህን ያክል ሰው ከተንጫጫ ልክ እንደ ሀና የታሰሩ ሰዎች ማን ነው የሚጮህላቸው? ግዴታ እነሱ እኮ ኢንፍሉዌንሰር መሆን የለባቸውም ወይም ደግሞ ታዋቂ ሆነው ለእናንተ መቅረብ የለባቸውም። ሰው በሰውነቱ እኩል ሊጮህለት ይገባል። ገብቷችኋል? እችኛይቱ ታዋቂ ናት፣ ድምፅ ተኋናት። ታዋቂ ያልሆኑትስ ግዴታ እንግዲህ በየቦታው ለሚቀሩ እህቶቻችን ወንድሞቻችን ግዴታ ሶሻል ሚዲያ ላይ መውጣት አለባቸው። አንድ ነገር የምነግራችሁ ነገር የኛ ሰው በህይወት እያለ መረዳዳቱ ይቀርና ሲሞት ነው ፌመስ የሚሆነው ወይም ደግሞ ሚዲያ ላይ የሚወጣው። በዚህን አጋጣሚ በጣም የማደንቀውና በጣም ደስ የሚለኝ ብሬክስ አበሻዊ ማንኛውም ሰው ይጠይቀው ለመስራት ወደ ኋላ አይልም። በነገራችን ላይ እኔ አጋጣሚ የሆነ ሰው ጠፍቶ ያን ሰው እባክህ ከኛ ትሻላለህና እባክህ አጠያይቅልን የምታውቀው ሰው ካለህ ብለው ሲጠይቁኝ ያልጠየቅኩት ቲክቶከር የለኝም። ግን እሺ እንሰራለን፣ እንሞክራለን፣ ችግር የለውም ለአንድ ወር ያህል ጠይቄያለሁ ማለት ነው። እከሌ ማለት አልፈልግም። እኔ በዛን አጋጣሚ 10 ምናምን ሺህ ያለው ቲክቶክ ነበረኝ አካውንት ማለት ነው። እንደው ወደ 13 14 ሺህ ፎሎወር ያለው ቲክቶክ ነበረኝ። በዛ የተነሳ አስጠላኝ፣ ተውኩት ማለት ነው እኔም ቲክቶክ መስራቱን። ዛሬ ግን በጣም ያሳሰበኝና ያሳዘነኝ ነገር ዛሬ ይች ልጅ ተነስታ ሄዳ እንደዚህ ስትቀልጥ ሁሉም እየተነሳ ይጮሃል። 5 ቀናቸው ነው 6 ቀናቸው ያጎራሉ ቲክቶክ ላይ ምንም ያመጡት ነገር የለው። ግን ቀድመው ቢጠነቀቁስ? እኔ ለሷ ለምን ተጮህላት፣ ለሷ ለምን እንደዚህ ሆነላት ምናምን እያልኩ አይደለም። ሁላችንም የአቅማችንን እንጮሃለን። ፈጣሪ መንገዱን ይጥረግላት፣ አላህ ከዛ ከጉድ ያውጣት ማለት ነው። ሁላችንም የየመንን መንገድ ያውቀዋል። ግን እንደሷ ሶሻል ሚዲያ የማይጠቀሙ ሰዎች እዛ ቦታ ላይ ቀልጠው የቀሩ ለነዛስ ማን ነው ድምፅ የሚሆናቸው? አንዳንድ እኮ እየቀረጹ ቲክቶክ ላይ የሚለቋቸው አሉ። እነዛን የተለቀቁትን እንኳን ዞር ብሎ ቸክ የሚያደርጋቸው ሰው የለም። ታውቃላችሁ? አሁን እቺ ስለታወቀች አራገቡት። ከዛ ለምሳሌ ከዛው መሀል ሀና ካለችበት መካከል አንዷን ሰውረው ቲክቶክ ላይ ቢለቋት እስክሮል ነው አድርገው የሚያሳልፉት ማለት ነው። ያ ያሉ ወይ ፈጣሪ ይርዳት ምናምን ብለው እዛው ላይ እስኪ ድምፅ እንሆናት ይቺ ልጅ ስለታወቀች ስላልታወቀች ሳይሆን ድምፅ እንሆናት ብሎ ቆም አድርጎ ቲክ አድርጎ የሚያየለም። ገብቷችኋል? ምን ልል ፈልጌ ነው፣ በተሻላችሁ አቅም ጥሩ ነገር ለመስራት ሞክሩ። ሶሻል ሚዲያን
በአግባቡ ብትጠቀሙበት በጣም አሪፍ ነው። ሶሻል ሚዲያ የማትጠቀሙ ተጠቀሙ። ለምን? ለእንደዚህ ያለ ክፉ ቀን ይጠቅማችኋል። ከሰው ጋር ያገናኛችኋል። ከሰው ጋር ትተዋወቃላችሁ፣ ትግባባላችሁ። የሰው ልጅ ሆኖ የሆነ ነገር አይፈጠርብኝም ማለት አይቻልም። ይፈጠርብሃል፣ ግድ ነው። እዚህ ዱንያ ላይ ስትኖር የሆነ ነገር መፈጠሩ አይቀርም። ያ ደግሞ ህዝብ ያስፈልግሃል፣ ሰው ያስፈልግሃል። ይሄን ለማድረግ ደግሞ በያዝከው ስልክ ጥሩ ኢንፍሉዌንሰር መሆን ትችላለህ። ጥሩ እንቅስቃሴ ማድረግ ትችላለህ። የዛኔ ክፉ ቀን እንኳን ቢመጣብህ ያ ህዝብ ተጎንህ ልክ እንደዚህ እንደሃና ተጎንህ ይቆማል ማለት ነው። በነገራችን ላይ ያልተንጫጫ ህዝብ የለም በሃና ጉዳይ። ግን እኔ የምፈራው አንድ ነገር አለ። እነዛ ሰዎች አንዴ ከታወቀ ታውቋል፣ ስራችንን ይጠፋብናል ብለው ባላስገድሏት ብዬ ነው አንድ ስጋት አለብኝ። ሁለተኛ ደግሞ አብረዋት የሄዱ ሰዎች ሻንጣና ስልክ አንስተው ከሚሮጡ ወይም ደግሞ ሙታለይ ብለው ሚዲያ ላይ ከሚያሰራጩ ቢያንስ ከዛ ቦታ እስከሚሄዱ ድረስ እንኳን ሞት ለቤተሰብ ማስረዳት በጣም ከባድ ነው። ለማስተላለፍ ታግደው ቢያንስ የተመቻቸው ቦታ ላይ እንኳን ሲደርሱ ሚስጥሩን ለምን አልተናገሩም እንዳለች ማለት ነው። ለምሳሌ የገጠር ልጅ ሙታለች ብሎ አስተላለፈ እንበል። ግን ልብ ድካም አለባት፣ ውሃ ስትጠጣ ሞተች፣ እንደዛ ብሎ ከማስተላለፍ ጥሩ ቦታ ላይ ሲሆን አይ ሀና አለች ጎበዝ፣ በእንደዚህ ሁኔታ ተይዛ ነው፣ በእንደዚህ ሁኔታ ታግታ ነው እንጂ ሀና አለች የሚል ተስፋ፣ ይች ልጅ የልጅ እናት ናት፣ ቤተሰብ አላት፣ ሙታለች ብሎ ከማስተላለፍ እንደዚህ ያለ ተስፋ ቢሰጥ። ሶስተኛ ነገር ከዚህ ከጅዳ ባህር አሻግሮ ለሚጥላት ደላላ የሰጣት ዋነኛው ሰው እዚህ ጅዳ የተቀመጠው ሰው ነው። ለምን ያዘው አልተያዘም? የሰውዬው ሙታለይ ብሎ ያራገባት ተባለ። ሙታለይ ብሎ ተናገረ። ለምን እስከ መጨረሻው ይሄን ሰው ያንቀው? ከዚህ ብድግ አድርጎ የሰጣት ሰውዬ ማን ነው? ባሏ ከሆነ እራሱ ባሏ ነው ደመኛዋ፣ ባሏን መያዝ። ደላላ ከሆነ ከዚህ አሳፍሮ ለደላላው ያስረከባትን ሰው ደላላውን እዚህ ያለውን መያዝ። ሀሳብ ሙታለች በዛው ማሰራጨት። አብዛኛዎቹ በመንገድ ላይ ጠፉ ተብሎ የሚያፈላልጉ ሰዎች በህይወት ሊኖሩ ይችላሉ ባይነኝ እኔ እንደ ግሌ ሀሳብ ማለት። ምክንያቱም ፈቃይ ስለሌሉ ብቻ ነው እንጂ ሙተዋል የተባሉት መውጫ ስላጡ ነው እንጂ እነዛ ልጆች በህይወት እንዳሉ ነው የሚሰማኝ። አሁን አንዳንዱ ለምሳሌ አንድ ሴት ሞታለች ተብሎ ድንበር ላይ ሞተች፣ ተመታ ሞተች ምናምን ይባልና ልክ እንደዚህ እንደሃና ተሰውረው ይቀመጣሉ። እነዛ ሰዎች ፈቃጃቸውና እሪ የሚልላቸው ሰው ጠፍቶ ነው እንጂ በህይወት እንዳሉ ማረጋገጫ ሊኖር ይችላል። ምክንያቱም ልክ እንደዚህ እንደሃና ሙታለች ተብሎ ተተሰራጨ በኋላ ብቅ እንዳለችው ማለት ነው። እና 3 ዓመት 4 ዓመት 5 ዓመት 6 ዓመት 10 ዓመት ድረስ ጠፍተዋል ተብሎ ቤተሰብ ተዛሬ ነገ ይመጣል እያለ ተስፋ እያደረጉ አፈላልጉልም ብለው ይሰጣሉ። አብዛኛው የሚገኘው የጠፋ ሰው የሚገኘው በምን ይመስላችኋል? ድንገት ፎቶ ይገኝና ፎቶ ይሰራጭና አፈልጉ ተብሎ ይለጠፋል። በዛን አጋጣሚ ያ ፎቶ ሲዘዋወር የዛ ልጅ ፎቶ መሆኑ ሲታወቅ ያ ልጅ ወይ ታግቶ ወይ የሆነ ቦታ መውጫ ሰዓት አጥቶ መውጫ ጊዜ አጥቶ ይገኛል። ለምን ይመስላችኋል? ከባድ ነው። ስለዚህ ብዙ ያልታወቁ ብዙ ሶሻል ሚዲያ የማይጠቀሙ ብዙ ታፍነው የቀሩ እህት ወንድሞቻችን አሉ። በ4 በ5 በ10 ዓመታቸው የሚገኙት ያለ ነገር አይደለም። ለምን? አንደኛ ስልክ ላይ ኖራቸው ይችላል። በየት ወጥተው ስልክ እንዴት ያስተላልፋሉ? እንዴት ስልክ አጠቃቀም እንዴት ላይችሉ ይችላሉ? በዛን አጋጣሚ እዛው አሉበት ላይ ደፍጠው ይቀመጡና እንደገና ትልቅ ፎሎወር ያለው ሰውዬ ተነጋግሮ ምን ተብሎ ብር ተከፍሎ የሚገርማችሁ የሚፈለገው ብር ተከፍሎት አፈላልጎ ያ ፎቶ ይገኛል አጋጣሚ። ምክንያቱም ዛሬ ሁሉም ሶሻል ሚዲያ ተጠቃሚ ነው፣ ቲክቶክ ተጠቃሚ ነው። ያን ባየ ቁጥር ባየ ሰዓት ያንን ፎቶ ሊያይና ያ ልጅ እንዳለ ማረጋገጫ ሊሆን ይችላል። ለምን? ወደ ታዋቂ ደርሶ ያ ታዋቂ ስላፈላለገው። ያ ልጅ ግን በገዛ ስልኩ መጥቶ እንደዚህ ነው ብሎ እንኳን ቢያስተላልፍ የሚፈቅደው አይገኝም። ታውቃላችሁ፣ ስክሮል እያደረጉ እያዩ ይሄ ልጅ እኮ እንደዚህ ሆነ
ይሄ ልጅ እኮ ቆይ እንደዚህ እያለ ነው ብሎ አሳልፈውት ነው የሚሄዱት እንጂ ቆም ብሎ ይሄ ልጅ ምንድን ነው የሚለው ብሎ የሚሰማው እንኳን አይኖርም። ስለዚህ እኛ ጋር አንድ ሰው ለ10 ዓመት ያክል ጠፍቶ ቢያንስ 10 ሰው ይሆናል እኔ የጠየኩት። በቃ እኔ ቲክቶክ ላይ ብለጥፍ፣ ፌስቡክ ላይ ብለጥፍ፣ ሁሉም ላይ ብለጥፍ ፈቃጅ የማንህ የሚል የለም። ቢያንስ ከ50 ከ60 ከ100 በላይ ከ200 300 ፎሎወር ያላቸውን ባናግር የት ነው መንቼ ነው እንዴት ነው መረጃ ምናምን ያ ሁሉ ከሰጣኋቸው በኋላ ዘጉ። አረ ምንድነው ነገሩ ምናምን ስላቸው እስኪ አለመች ብሎ ነው ወረፋ አልደርስ ብሎ ነው እንደዚህ እናደርጋለን ታውቃላችሁ። እና በጣም ከባድ ነው። ስንቶቹ እህቶቻችን ስንት ወንድሞቻችን እየጠፉ የሚቀሩትና በ10 በ15 ዓመታቸው የሚገኙት ልክ እንደዚች እንዲህና የማይገኝ ቦታ ላይ ስለሚቀረቅሯቸው ብቻ ነው። ስለዚህ መጮህ ካለብን ሰው ለሆነ ሰው ብቻ ሰው መሆንህ በቂ ነው። ገብቶሃል? ትክክለኛ ይሄ ሰው ፎሎወር አለው ይሄ ሰው ፎሎወር የለውም አይደለም። ሰው በመሆኑ ብቻ ልጮህለት ይገባል። ዛሬ ሀና ታውቃለህ፣ ሀና ተጮሆላታል። ግን በሀና ስም ለብዙ ሰው የሚጮህበት አለ፣ ለብዙ ሰው የሚጮህለት አለ። እዛው ውስጥ በሀና ስም ለብዙ ሰው የሚጮሃል። ያን ነገር ብናስተካክልና ሰው በመሆኑ ብቻ ልንጮህለት የሚገባ ከሞተ በኋላ ይሄ ድንበር ነው የሞተው፣ ይሄ እንደዚህ ነው የሞተው፣ እነዚህ ደላላ አረመኔ ደላላዎች እንደዚህ አደረጉት፣ ይሄ ምንም ጥቅም የለውም። የልጁን ህይወት አያነሳውም፣ የእሷን ህይወት አያስተካክላትም፣ የእሷን ህይወት አያነሳትም። ግን ቀድሞ ብር የሚያስፈልግ ከሆነ ተነጋግሮ ደላላው ጋር ብር መስጠት፣ በሚፈልገው ድርድር በሚፈልገው ነገር ተደራድሮ ያን ነገር ማስወጣት ነው። ልክ እንደዛ አሁን እንደሃና አካሃዳችሁ እንደሃና እንደሄዳችሁ ልክ እንደዛ እነዛንም ሰዎች እንደዛ ማድረግ ይቻላል። እኔ መቼም ይሄ ሁሉ ጫጫታ ይሄ ሁሉ ነገር ሀናን ወደ ሌላ ቦታ እንዳይወስዷትና ወደ ግድያ እንዳይገሉበት ከልጆቿ ላይ እንዳይገሏት ነው የምፈራው። መኖሯ በጣም ደስ ይላል፣ ግን አለቅጥ ሚዲያ ላይ መንጫጫት በዛና ወደ ሌላ መጥፎ ነገር እንዳይወሰወሱ ነው የምለው እኔ። ዳኛዎቹ እነዚህ ምንድን ናቸው? ደላላዎቹ። ቤተሰብ ካለው ቤተሰቡ መያዝ የልጁ የደላላም ቤተሰብ ዙሮ አይጠፋውም መቼም። ዝም ብሎ ከመሬት አይፈጠርም፣ ከሰው ልጅ ነው የሚፈጠረው አይደል? ከመሬት አይበቅልም። ስለዚህ ቤተሰብ ይኖረዋል። አጉል ሌላ ነገር ህዛችሁ እሷን እንትን ከምታስብሉ ቤተሰቦቹን መያዝ፣ እዚህ ደላላ ከዚህ የላካትን ደላላ መያዝ፣ እንደዚህ ማድረግ እየቻላችሁ የሚዲያ ጫጫታው ምናምን ምንም የመሽም ወደ ሌላ ነገር ያከረባቸዋል ብዬ ነው የማስበው እነዚህ ደላላዎችን። በዚህ አጋጣሚ ብሬክስ አበሻዊ ዘርህ ይባረክ፣ ሌላ ምንም አልልህም። በአረበኛውም በአማርኛውም በሚገባቸው ቋንቋ እያስተላለፈ ነው። ሸሙሄ ነው ሊመሰገን የሚገባው። እቺ ልጅ ከወጣች ከዛ መከራ ከወጣች አንድ ቁጥር ሸሙሄ በጣም አንዳንድ ጊዜ የሚናገረው ንግግር በጣም ወሳኝ ንግግር ይናገራል። አብዛኛዎቹ ያው እንደምን እንደሚያወጥ ስለማውቅ ማለት ነው። እና ሸሙሄ ተሄደች ሞተ ከተባለ ጊዜ ጀምሮ ታወይዝ ልጅ እንጩህ እቺ ልጅ አልሞተችም እንደዚህ አላለችም እያለ መልእክት ሲያስተላልፍ ነበር። ሌላው ደግሞ እንድሪስ ማሩ አሁን ሌላው ሰው ሲያፈላልግ ብር እየተቀበለ በአንድ ሰው ስንት ነው አላሁ አለም ተውት፣ እሱን ብር እየተቀበለ ሰው ያፈላልጋል። እንድሪስ ማሩ ግን ነፃ በብር አይደለም ነፃ ነው የሚያፈላልገው። እና አብዛኞቻችሁ እንድሪስ ማሩ ላይ የምትጮሁ ሰዎች ፌር ነው ብዬ አላስብም። እንድሪስ ማሩ በትክክለኛው መንገድ ነው የሚሄደው። ትክክል ስራም እየሰራ ነው። እስካሁንም ብዙ ሰዎችን ብዙ ወንድሞችን አግኝቷል። ወደፊትም በተሻለ ሁኔታ እንደሚሰራ ተስፋ አደርጋለሁ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ድጋፋችሁን አሳዩኝ። ቀጣይ በአዲስ ቪዲዮ እንገናኝ። መልካም ጊዜ